ቀጥይ እሺ ሱረቱል በቀራ ላይ ኡስታዝ ሱረቱል በቀራ ላይ ቁጥር 7 እዛ ጋር አላህ ሱብሓነሁ ወተዓላ ልቦቻቸው ላይ አትሞባቸዋል ነው ጥያቄሽ? ختم الله على قلوبهم وعلى سمعهم وعلى أبصارهم ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة የሚለው እነዚህ አካላቶች በመሰረቱ ማናቸው የሚለውን ማወቅ ያስፈልጋል። ስለዚህ ማናቸው የሚለው አውዱን ስንረዳ አላህ ከምን አንፃር ያንን ነገር እንዳስቀመጠው ይገባናል ማለት ነው። አላህ Subhanahu Wa Ta'ala مثلهم ብሎ ነው ያስቀመጠው ማለት ነው። ሱሙን ቡክሙን ዑምዩን የሚለው አጠቃላይ ከርሱ ቀጥሎ እንትን የሚለው አንቀጽ ላይ ነው። አጠቃላይ ከሱረቱል በቀራ አንቀጽ 6 ጀምሮ ስናስቀምጠው إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ለነዛ የካዱ የሆኑ አካላት በእነርሱ ላይ አስጠነቀቃቸውም አላስጠነቀቃቸውም ተመሳሳይ ነው አለ። ተመሳሳይ የሚሆኑበትን ምክንያት አላህ ሲገልጽ ምንድነው? ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم አላህ Subhanahu Wa Ta'ala እነዚህ አካላቶች ላይ ልባቸው ላይ አትሞባቸዋል። ለምንድነው ልባቸው ላይ ያተመባቸው? ልባቸው ወደ ሐቅ ነገር የሚመራ አይደለም። ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው አንድን ወንጀል በሚሰራ ጊዜ ኑክተት في قلبه نكتة سوداء አሉ። በልቡ ላይ አንዲት ጠብታ የሆነች ጥቁር ነገር ጠብ ትላለች አሉ። فإذا أكثر منها ያቺን ነገር በጨመራት ቁጥር ደግሞ ምን ይሆናል? ሙሉ ልቡ ጥቁር ይሆናል። ይሄ ደግሞ ራን ይባላል። መዘጋት ختم የሚባለው ይሄ ነው ማለት። ስለዚህ እነዚህ ሰዎች ከወንጀል ማብዛታቸው የተነሳ አላህን ካለ መፍራታቸው የተነሳ አላህን ከመካዳቸው የተነሳ አላህ ላይ መጥፎን ነገር ከማድረጋቸው የተነሳ አላህ Subhanahu Wa Ta'ala እነዚህ አካላት ላይ ያተምባቸዋል ማለት ነው። እነዚህ ደግሞ ሙናፊቆች ናቸው። አላህና መልእክተኛው ላይ የሚቀልዱ አካላቶች፣ ምእመናን ላይ የሚቀልዱ የሆኑ አካላቶች፣ አላህን Subhanahu Wa Ta'ala የማይፈሩ አካላቶች፣ ሰዎች ሲያዩዋቸው የሚሰግዱ የሚመስሉ ነገር ግን መስገድ የማይችሉ ወይም ደግሞ በትክክል የማይሰግዱ አካላቶች ናቸው። ለዛ ነው በትክክል ይሄ ሰፋ ተደርጎ ስለነዚህ አካላት የተቀመጠውም በዚህ ደረጃም የተጠቀሱት ማለት ነው። እና ለሐቅ የተዘነበሉ አለመሆናቸውን አላህ እየገለጸ ነው። ልባቸው ላይ እንደዚህ ታተሙባቸዋል እንዲሆነዋል እና ምን ሲል ለሐቅ የተዘነበሉ አለመሆናቸውን አላህ Subhanahu Wa Ta'ala ረቡል ዒዛ እየገለጸልን ነው ማለት ነው። እና ማንም አካል ከዛ ማንም ትቀጥያለሽ ማንም አካል ከዛ ንጹህ የሚሆንበት እንትን ያካሄድ የለም። ወንጀል የሰራ እንደሆነ አላህን በትክክል የማይፈራ ከሆነ በትክክል በአላህ Subhanahu Wa Ta'ala ግሳጼ የማይገሰጽ ከሆነ መቀጣቱ የማይቀር ነው የምንለው። ያም የሚሆንበት ምክንያት ደግሞ ምንድነው? አላህ Subhanahu Wa Ta'ala ያዘዘውን ትዕዛዝ አለመታዘዝ፣ የከለከለውን ነገር አለመከልከል ወንጀልን መስራት ልብን ያደርቃል። ልብ ላይ እንዲታተም ያደርጋል። አይናችን እንዲዘጋ ያደርጋል። ሐቅን እንዳንመለከት ያደርጋል። ሐቅን እንዳንሰማ ያደርጋል። ለዛ ነው አብዛኛው ዓለም ላይ ያሉ ሰዎችን ብትመለከቷቸው ሐቅን መስማት የማይችሉ ሰዎች ናቸው። ሐቅን መመልከት የማይችሉ ሰዎች ናቸው። ያሉበት መጥፎ ነገር እውነት መስሎ ይታያቸዋል። ወንጀል እኮ ነው እየሰሩ ያሉት። እናንተ ስታያቸው ትታዘቧቸዋላችሁ። እነዚህ ሰዎች አያፍሩም እንዴ? አይደብራቸውም እንዴ? እንዴት እንዲያረጋሉ? እንዴት እንዲሆናሉ ትላላችሁ። ለነሱ ግን ተመችቷቸዋል። ምክንያቱም ልባቸው ስለተደፈነች ማለት ነው። የተደፈነችው ደግሞ በሚሰሯቸው ወንጀል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትናንሽ ወንጀሎችን ተጠንቀቋል። እና እነዛን ትናንሽ ወንጀሎች የምትጠነቀቁበት ምክንያት እነዛን ወንጀሎች ባበዛቿቸው ቁጥር ምን ይሆኑባቸዋል ብለው ነው ያስቀመጧቸው? ይከብዷቸዋል ብለው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት። ስለዚህ እንዳይከብደን መጠንቀቅ ይኖርብናል። አላህን ልንፈራ ይገባል ማለት ነው። ወላሁ አዕለም።